ሰሞኑን አነጋጋሪ የሆነው የቲክቶከሯ ቡኒ ራስ ማጥፋት ምን ሆነ ነው እንዳለችው ጨክና ራሷን አጠፋች። በቲክቶክ መንደር በርካቶቻችሁ እንዴትስ ራሷን ልታጠፋች አለች? ራሷን እስከ ማጥፋት ድረስ ያጋጥሟት ነው? ምንስ ሆነ ነው ራሷን እንዳጠፋች ተነግሯል። ይሄንን የሚያደርገችበት ምክንያት እዚህ ሶሻል ሚዲያ ላይ እየደረሳት ባለው መጥፎ ኮሜንት ኔጌቲቭ በሆኑ ነገሮች እንደሆነ ተናግራለች። ያው እንደሰማችሁት ነው። ነገር ግን እንዴት ነው በሰው ኮሜንት ራሷን ልታጠፋች አለችው? ምክንያቱም እቺ አዲስ ቲክቶከር አይደለችም። 900,000 ኦር 920 ምናምን ፎሎወር ያላት ናት። እንዴት በሰው ኮሜንት ራሷን ልታጠፋ ትችላለች? ቪዲዮውን ሁሉን አብረን እናያለን። እስከ መጨረሻ ላይክ፣ ሰብስክራይብ ያደርጋችሁ ከኔ ጋር ቆዩ። ኤቢ ነኝ፣ ተከታተሉ። እጅግ ያሳዝናል። እጅግ ቲክቶከሯ ቦኒ ተናግራ ታዋቂዋ የሶሻል ሚዲያ ተጽዕኖ ፈጣሪ ቦኒ ከዚህ ዓለም በሞት መለየቷ ተሰምቷል። የእህታችን ልብ የሚነካው የመጨረሻ መልእክቷም እንዲህ ይል ነበር። ለሁላችሁም ይቅርታ አድርጌያለሁ፣ እናንተም ይቅር በሉኝ። ሁላችሁም ለእህታችን ነፍስ ይማር በሉ። ቦኒ በተለያዩ የማህበራዊ ሚዲያ ስራዎች የምትታወቅ ሲሆን በቲክቶክ ከ800,000 በላይ እንዲሁም ደግሞ በፌስቡክ ገጿ ደግሞ ከ298,000 በላይ ተከታዮች ነበሯት። ወጣቷ ከዚህ ዓለም ከሞት ከመለየቷ በፊት ባስተላለፈችው የመጨረሻ መልእክት በህይወት ጉዞዋ ውስጥ የገጠሟትን ተግዳሮቶች በማንሳት ለተከታዮቿና እንዲሁም ደግሞ ለሚወዷት ሰዎች በሙሉ ስንብቷን ገልጻለች። ለቤተሰቦቿ፣ ለቅርብ ወዳጆቿና እንዲሁም ደግሞ ለተከታዮቿ በሙሉ መጽናናትን እመኛለሁ። ያ ቤተሰብ እንደሰማችሁት ነው። በፌስቡክ ሳይቀራሱ ወደ 200,000 የሚጠጋ ፎሎወር አላት። ያው በቲክቶክ ደግሞ እንደሰማችሁ 800,000 ምናምን ብለዋል። ነገር ግን ከሞተች በኋላ ወደ 920 ምናምን ሺህ ደርሷል። ያው እንደምታውቁት ሰው ከሞተ በኋላ ብዙ ነገር ይወራል፣ ይደረጋል። አሁን 120 ምናምን ሺህ ጨምራለች ከሞተች በኋላ ማለት ነው። ግን በጣም ያሳዝናልም ይገርማልም። ስለሞቷ ብዙ አይነት ቪዲዮዎችም ወጥተዋል፣ እነሱም እናያለን። እንዴትስ በሰው ኮመንት ሞተች የሚለውንም አብረን የምናይ ይሆናል። ከኤቢ ጋር ቆዩ። እንዳለችው ጨክና ራሷን አጠፋች። በቲክቶክ መንደር በርካቶቻችሁ የምታውቋት እህታችን ቦኒ ከዚህ ዓለም ህይወቷ ማለፉ ተሰምቷል። በቲክቶክ ላይ ከ823,000 በላይ ተከታይ ያላት ወጣቷ ቦኒ ከሞቷ ከጥቂት ሰዓታት በፊት በለቀቀችው ቪዲዮ ላይ ዛሬ የእኔ የእረፍት ቀን ነው በማለት ባስተላለፈችው መልእክት በርካቶች ደንግጠው ነበረም። ታዲያም በህይወት ጉዞዋ የገጠማትን ተግዳሮቶች በማንሳት ለተከታዮቿና ለሚወዷት ሰዎች በሙሉም ስንብቷን በመግለጽ ለሁላችሁም ይቅርታ አድርጌያለሁ፣ እናንተም ይቅር በሉኝ በማለት ተናግራለች። ፈጣሪ የእህታችን ነፍስ በገነት ያኖርልን። ለቤተሰቦቿ እንዲሁም ለወዳጅ ዘመዶቿ መጽናናትን እንመኛለን። ነፍስ ይማር። ቤተሰብ በቃ በጣም እስካሁን በቃ ምንም ሊገባኝ ያልቻለው ነገር ነው። በቃ እንዴት ራሷን እስከ ማጥፋት ድረስ ደረሰች? እንዴት የሰው ልጅ ራሱን ለማጥፋት ይጨክናል? በጣም ይገርማል ብሮ፣ በቃ በጣም ይገርማል። እኔ እንጃ በቃ በተለይ ወጣት ስትሆን አይነው ፈተና አለ። ነገር ግን እቺ ቲክቶከር ናት፣ ወደ 900,000 ምናምን ያላት። ያው ቲክቶኮቿ እንደምናያትም በቃ አሪፍ ሌቭል ላይ ነበረች። እኔ ከመሬት ተነስታ እንዲማረጓ በጣም ይገርማል። ነገር ግን ብዙዎቹ በሰው ኮመንት ነው እንደዚህ ራሷን ልታጠፋ የቻለችው እያሉ ነው እና እሱንም እናያለን። ለስገረ እኔ በኮሜንት በኔጌቲቭ ኮሜንት ነው ራሷን ያጠፋችው የምትሉ ሰዎች አንደኛ የቦኒ በኔጌቲቭ ኮሜንት ነው እየተባለ ያለው አታቋትም ቦኒን ማለት ነው። ሁለተኛ አፋን ኦሮሞ መስማት የማትችሉ ሰዎች ናችሁ። ልተርጉምላችሁ። ይቺ ቀን እንደምትመጣ እርግጠኛ ነበርኩ። በደም ተርጉማ እየነገረች ነው። እርግጠኛ ነበርኩ የሆነ ታሪክ አለ ማለት ነው። ከናፍዩ አናን መጅረኝ ነገና ከዚህ በኋላ ህይወት በቅቶኛል። በጣም ይገርማል። እኔ ሰርቼ የምኖረውን ህይወት አይቻለሁ። ወርን ሲንገድቺ ሰዲፋማ ማቲንኮ ቦሎቲኮ ህሪዮንዲኮ እንዲኬሰ ይፋሙ ጉዳና ጎዳ አናን ከናቦዴ በቆና ከናገኑ እኔ ከዚህ በኋላ እረፍት የሚሰጠኝ አምላኬ ብቻ ነው። ስራም አይደለም ትዳርም አይደለም። ትዳርም አይደለም። ኮሜንት አላለችም። የእናንተ ኮሜንት አላለችም። ከዚህ በኋላ እረፍት ለኔ የሚሰጠኝ ብቸኛው ነገር ሞት ነው። ይሄ ነገር እንደሚመጣ አውቃለሁ። አንድ ሴት ከምትኖረው ወንድ ጋር ደስተኛ ከሆነች ዝና አላት። እቺ ልጅ ከመንገድ ላይ እግዚአብሔር ያነሳት ልጅ ነች። ቦኒ ማለት እንደ ወንድ ሰፈር ውስጥ ትዘል ከነበረው ትጠጣ ምን
ትልቅ ከነበረው እግዚአብሔር አክብሮ እኔ ህይወት አስጠልቶኛል ስራ ምናምን ነው ነገር ግን ሶሻል ሚዲያ ላይ በቃ በሰው ኮሜንት ነው እንደዚህ ራሷን ታጠፋ ያቻለችው እኔም እንዳልኳችሁ በኢንትሮ ላይ እንደዛ ነው ያሰብኩት እንደዛ ነው የተባለው ነገር ግን አፋር ኦሮሞ መተርጎም የሚያችሉ ነው እንደዛ እየተባለ ያለው በጣም ያሳዝናል እና ሙሴ ሰሎሞንም በኮሜንት ነው ብሏል እስኪ የሱ ቪዲዮ እንመልከት በጣም ይደብር በጣም ያሳዝን ነገር ነው የሰማሁት አሁን ቦኒ የሙሴ ሰሎሞን ነው ፎሎወር ያላት እና የተለያዩ ኮንቴንቶችን ክሬት በማድረግ ነው የምትታወቀውና ዛሬ ላይ እንግዲህ የተሰሙ እየወጡ ባሉ መረጃዎች መሰረት እንግዲህ ራሷን እንዳጠፋች ተነግሯል ይሄንም ያደረገችበት ምክንያት እዚህ ሶሻል ሚዲያ ላይ እየደረሳት ባለው መጥፎ ኮሜንት ኔጌቲቭ በሆኑ ነገሮች እንደሆነ ተናግራለች ይሄን ቪዲዮ እንግዲህ በኦሮምኛ ያስተላለፈችው መልእክት ሲሆን የደረሰባት ያለውን ነገር ብቻ በአጠቃላይ ያለችበት ሁኔታ የተናገረችበት ቪዲዮ እና ሰዎች የተለያዩ ሰዎች ኔጌቲቭ የሆነ አሉታዊ የሆነ ያው ስድቦችን ያው ሶሻል ሚዲያ ታውቁታላችሁ ሶሻል ሚዲያ እንደዚህ ነገሮችን ኮሜንት ላይ ከዛ በተጨማሪ በውስጥ መስመርም እያደረሷት እና ያንን መቋቋም አቅቷት እንግዲህ ራሷን አጥፍታለች ሶሻል ሚዲያ ቀላል አይደለም ሰዎች እንደዚህ አይነት ነገር ስራዬ ብሎ ለስድብ የሚገቡ ሰዎች በጣም ነው የሚገርመው እንዴት ነው በኮሜንት ሰዎች የምር በቃ አስቡት እንደዚህ አይነት ነገር የገፋፋችኋት ሰዎች ትክክል አይደለም ማለት you have to live with it ከዛ በተጨማሪ ደግሞ ሶሻል ሚዲያ ላይ የምትሰሩ ሰዎች መናገር የምፈልገው ምንድነው አንዳንድ ሰዎች ፐርሰናል አይደለም እናንተ ጋር አይደለም ጻባቸው በቃ በራሳቸው ደስተኛ ያሉን ሰዎች አሉ እዚህ መቶ ሪፍሌክት የሚያደርጉ እና ሶሻል ሚዲያ ላይ ኮንቴንት ክሬት የምታደርጉ ሰዎች ሁሉንም ነገር ፐርሰናል አትወሰዱት እንደዚህ አይነት ነገር ያጋጥማል ስፔሻሊ ኮንቴንት የምትሰሩ ሶሻል ሚዲያ ላይ ወጣችሁ ሰዎች ካላችሁ የብዙ ሰው ሐሳብ ነው ያለው የብዙ ሰው ሐሳብ ነው የሚንጸባረቀው እንደዚህ አይነት ነገሮችን ወደ ውስጥ ይሄ don't take it personal don't internalize it ወደ ውስጣችሁ አትውሰዱት በቃ ያጋጥማል ዛሬ ጥሩ ልትባሉ ትችላላችሁ ነገ መጥፎ ልትባሉ ትችላላችሁ እና እዚህ ቪዲዮ ላይ እንግዲህ መልእክት ባስተላለፈችበት ላይ ለሁላችሁም ይቅርታ አድርጌያለሁ እናንተም ይቅር በሉኝ ብላ መልእክት አስተላልፋ ነው እንግዲህ ራሷን ያጠፋችሁ ለቤተሰቦቿ ለወዳጅ ዘመዶቿ በሙሉ መጽናናት እንመኛለን ያው ሙሴ ሰሎሞን እንዳለው ነው መጽናናቱን እንመኛለን ነገር ግን ያው እውነቱ ነው ወደ ኮንቴንት ክሬሽን ስትመጡ ማለት ነው እንትን በቃ የሰው ኮሜንት መቀበል የለባችሁም በጣም ከባድ ነው ምክንያቱም የኔ ሐሳብ የተለየ ያንዱ ሐሳብ የተለየ የተለያየ ሁሉ የሁሉም ኮሜንት እንዴት ልታስተናግዱ ትችላላችሁ በጣም ከባድ ነው እና ወደ ኮንቴንት ክሬሽን ስትመጡ በቃ በተቻላችሁ መጠን ሰዎችን ኢግኖር አድርጋችሁ በቃ መስራት ነው መወጠር ነው ቡኒታችንን ነፍሷን በገነት ያኖረው ለቤተሰቦቿ ደግሞ መጽናናትን እንመኛለን እና የዛሬ ቪዲዮአችን ይሄን ይመስል ነበር ከኤቢ ጋር የነበራችሁ ቆይታ ላይክ ሰብስክራይብ ካላረጋችሁ እስከዚህ ድረስ መጣችሁ ላይክ ሰብስክራይብ ማድረጋችሁን አትርሱ በሌላ አዲስ ትሬንድ እና ጸዲ ቪዲዮ እስከምንገናኝ ያላችሁበት see you